አንዴ ለአስተያየት ፈልገኑት ነበረና ስሞትን ማለት ነው። ስሜ ወይዘሮ አሰለፈች በቅጡ ነው። ስሜ አሰለፈች በቅጡ ነው። እሺ ዛሬ ወደ ገቢዎች ምን አመጣሁት? ገቢዎች ያው ሪፖርት ላደርግ ነው የመጣሁት። በጣም በቃ እኔ ልንገርህ እውነት እንደዚህ አይነት መስሪያ ቤት ደስ የሚል አይቼ አላውቅም። ጌታ ምስክሬ ነው። ምንም በቃ በተሳለጠ ወይ ነው እያስኬዱት ያለ ሰልፍ የለም፣ መጉላላት የሚባል የለም። በእውነት መንግስትዬ ይህን አሰራር አምጥቶ እኛ ተገልጋዮችን ከብዙ ጭንቅ ነው ያወጣን፣ ከብዙ ጭንቅ ማለት ነው። እውነት እኔ የምናገረው ቃላት የለኝም። የግብር መጠን ስላያሳይታ በስመ አብ አንድ ነገር አንከፍልም። ከበፊቱ ቀንሱ ተው። እኛ እንዲያው ይጨመርና ተወያይተን እኛ እዚህ የምታየው እዚህ የነበረው ህዝብ ተሰብስበን ለምንድን ነው ሆ ብለን ለመንግስትዬ ጨምረን አንከፍለው? በጣም ትንሽ ነው ግብሩ ስንል ወጥተው ኃላፊዎቹ ተው፣ ለምንድን ይሄ ሁሉ የምትከፍሉት? ይሄ ትንሽ ነው 10,000 በፍጹም አይሆንም ብለው 3,000 እንደ 10,000 ካልሆነ ብለን ይኸው ፒቲሽን እያሰባሰብን ፈርመን ተጋደልን። በቃ 10,000 እና ከዛ በላይ ነው የምንከፍለው። ይገባል መንግስትዬ ይገባል ብለን ልንሰበስብ ስንል አይሆንም ትጎዱብኛላችሁ ነጋዴው ማህበረሰብ ተብሎ በእውነት አዎ። እና እየከፈልን አይደለም። ኦሮሞት በዜሮ ነው እየሰራን ያለ ነው እና በዜሮ ነው በቃ። ኦዲት ላይ ሌሎች አስተያየት ምን አለው ምናሻሽለው ምናምን? ኧረ ጌታውን እኛ እንሻሻል እንጂ እናንተ ምን ትሻሻላላችሁ? በእውነት አንድ ነገር የምትሻሻሉት የለም። እኛ እንሻሻል። ህዝቡ ነው እያስቸገራችሁ ያለው። እናንተማ ሰጥለጥ ብላችሁ በተሳለጠዊ ህዝቡ እንዳይጉላላ በነቂስ ወጣችሁ እየሰራችሁ መንግስትዬ ይህን አሰራር አሳልቶ በካይዘን በፋይዚት አርጎ እየሰራ ህዝቡ ነው የሚያስቸግረው። ህዝቡ ነው የሚያስቸግረው እንጂ እናንተ ጋር ምንም አይነት የሚሻሻል እንከን አላየሁም። በእውነት ጌታ ምስክሬ ነው።